ስለመጣ እጅግ በጣም እናመሰግናለን። በመጀመሪያ ራስን አስተዋውቅልን። እኔም በጣም ደስ ይለኛል። መኳንንት አላምር እባላለሁ። እሺ በዚህ ዘርፍ በወተር ፕሩፍ ዘርፍ ላይ ምን ያህል አመት ሰርተሃል? አፕሮክሲሜት 18 አመት አካባቢ። ኦኬ ከፈራይ ኮንስትራክሽን ኬሚካል ጋር ምን ያህል አመት ሰርታችኋል? ከ8 እስከ 9 አመት። ከዚያ በፊትም ሌላ ካምፓኒ ላይ ከሰራዋቸው በተለየ መልኩ እዚህ ላይ ነው ሰራው ብዬ ማውራት የምችለው። እናመሰግናለን። ፈራይ ኮንስትራክሽን ጋር ስለመጣ አግኝቻለሁ ብለህ የምታስበው ወይም ደግሞ ፈራይ ኮንስትራክሽን ጋር በስፋት ከጀመርክ ተጠቅሜበታል ብለህ የምታስበው ነገር? ከፈራይ ኮንስትራክሽን በመሰረቱ የተጠቀሙት ነገር ልክ ሀገራችን ውስጥ ያልተለመዱ አሰራሮች፣ በአውሮፓ ስታንዳርድ የሆኑ ኳሊቲውን የጠበቀ አሰራር፣ ለወደፊት ቀጣይነት ያላቸውን ነገሮች እና እንዲሁም ካስተመር አያያዝ ለወደፊቱ እንዴት መቀጠል እንዳለብን ብዙ ነገሮችን ተምሬያለሁ ብዬ አምናለሁ። በጣም እናመሰግናለን። እሺ ፈራይ ኮንስትራክሽን ኬሚካል ጆይን ካደረግ ኦልሞስት 8 አመት ሆነሃል። እነዚህን አመታቶች እንደነገርከን በደንብ ከስተመር አያያዝ፣ የአውሮፓን ስታንዳርድ እንዲሁም ትላልቅ ስራዎች አብረን እንደሰራህ ነግረህናል። ለፈራይ ኮንስትራክሽን ኬሚካል የፌስቡክ፣ የቲክቶክ እንዲሁም የኢንስታግራም ተከታዮቻችን ስለ ወተር ፕሩፍ ቢያውቁት ብለህ የምታስበው ነገር? ዋተር ፕሩፊንግ ማለት ለአንድ ህንጻ ቤዝ ነው። ቤዝ ስለሆነ ማንኛውንም እንቅስቃሴ ከቤዝመንት እስከ ፍሎሩ ድረስ እያንዳንዷ ወተር ፕሩፍ ያስፈልገዋል። ከመስራቱ በፊት ቢያማክሩን። ብዙ ሰው ወተር ፕሩፍ መቀባት ነው መለቅለቅ ነው ምናምን ይላል እና አንተ እንደ አንድ ባለሙያ ወተር ፕሩፍ መለቅለቅ ብቻ ነው ወይስ ወተር ፕሩፍ ጥበብ የሚፈልግ ነገር ነው ብለህ ነው የምታምነው? በጣም ዲቴል ጥበብ የሚፈልግ ነው። ለእያንዳንዱ ኮንክሪቱ ራሱ ሲሞላ ወተር ታይት ሆኖ መሞላቱን፣ ሚክስ ሬሾውን የጠበቀ ነው ወይ የሚለውንም ዲቴል እያንዳንዷን እንቅስቃሴ በባለሙያ የታገዘ ቢሆን አሪፍ ነው ብዬ እመክራለሁ። እሺ ስለመጣ በጣም እናመሰግናለን። በስተመጨረሻ ስለ ፈራይ ኮንስትራክሽን ማለት የምትፈልገው ቀር የምትለው ነገር ካለ? ፈራይ ኮንስትራክሽን ማለት ለሀገራችን ትልቅ አስተዋጽኦ እያደረገ ያለ ድርጅት ነው ብዬ አምናለሁ። ሀገራችንም ይሄን አውቆ እንዲጠቀምበት